ፎረም 65 ወቅታዊ ጉዳዮችን ከብሔራዊ እርቅና መግባባት ጋር በማያያዝ ውይይት የሚያካሂድ የ65% መድረክ ነው። ሰላም አድማጮች፣ ከፎረም 65 ያየ አበበ ነኝ። የኢህአዴግ አባል ፓርቲዎች ጥልቅ ተሐድሶ ያደረጉ እንደሆነ በመገናኛ ብዙሃን እየተገለጸ ነው። ለምሳሌ ህወሓት ካደረገው ግምገማ የተነሳ በመቀሌ 49 አመራሮችና ሰራተኞች ላይ እርምጃ መወሰዱን እንዲሁም ደግሞ ችግር ፈጥረዋል በተባሉ ከ640 በላይ የድርጅቱ አመራሮች ላይ እርምጃ እንደተወሰደ ፋና ብሮድካስቲንግ ኮርፖሬት ዘግቧል። በህወሓት ጥልቅ ተሐድሶ ላይ ለመወያየት ሁለት ትግራዋይ ወገኖችን ጋብዘናል። እንግዶቻችን አቶ አሉላ ሰለሞንና አቶ ነጋሲ በየነ ናቸው። ብዙ ጊዜ በማህበራዊ ሚዲያ ህወሓትን በሚመለከት የሚነሱ ትችቶች ውስጥ አንዱ ህወሓት ጥልቅ ተሐድሶ ማድረግ አይችልም፣ ብዙ አመራሮቹ በሙስና ተሳታፊ ናቸው የሚሉ እንዲህና እንዲህ አይነት የሚመስሉ ትችቶች ይነሳሉ። ከዚህ አንጻር ህወሓት ጥልቅ ተሐድሶ እያደረገ ነው የሚለውን ታምናላችሁ ወይ? እንዴት ነው የምታዩት? ምን ይሰማችኋል? ስለዚህ አቶ ነጋሲ። እሺ፣ በጣም አመሰግናለሁ። ባክግራውንድ ያስፈልጋል። አንድ ነገር ማለት ጥልቅ ተሐድሶ ይሁን ቲፒኤልኤፍ ከመነሻው እንዴት አድርጎ ነው ወደ ስልጣን የበቃው? በ17 ወይም ደግሞ 16 ከምናምን ወሮች ትግል በረሃ በሚያደርግበት ጊዜስ ምን አይነት የዲሞክራሲያዊ አሰራር በታጋዮች መሃል በራሱ በድርጅቱ ውስጥ ምን ያህል ነበር የሚለው ብንጠይቅ ብዙ ነገር በረጅሙ እንኳን ባንሄድበት፣ አንድ በአጠቃላይ በድርጅቱ ውስጥ ዲሞክራሲ የሚባል አልነበረም፣ አሁንም የለም። የሚሰራው ይሄኛውም ደግሞ ዝም ብዬ ለማለት የምለው ሳይሆን ታጋዮች የነበሩ ራሳቸው በአመራርም የነበሩ የጻፉት የተናገሩት በተለያየ ቦታዎች ያቀረቡት ሀቅ ነው። ምክንያቱም በቅርብ እንኳን ብናይነ በ1993 የቲፒኤልኤፍ ሁለት መከፈል ሲከሰት የወጡት የገመገሙ በድርጅቱ ውስጥ ዲሞክራሲ ቢኖር ኖሮ አፈታቱ የተለየ ይሆን ነበር። በድርጅቱ አባሎች በጉባኤው መፈታት ሲገባው እንግዲህ አብላጫው ወይ ደግሞ አሸናፊ የሆነው የመንግስት አካል የያዘው የመለስ ግሩፕ እነዛ ሰዎች ወደ ጉባኤው ከመድረሳቸው በፊት ነው ከፓርቲ ያባረሯቸው እና ጉባኤው የመረጣቸው በግለሰቦች ወይም ደግሞ በተወሰኑ ሰዎች እንደተባረሩ ነው። ይሄ ዲሞክራሲን አያሳይም። ከበረሃ ጀምሮ ደግሞ ጠላትና ወዳጅ የሚባል ተይዞ የመጣ ነው። እስካሁን ድረስ ወደ 41 ዓመት ማለት ነው የትግራይ ህዝብ በዚህ አሰራር ሲቆይ። ወዳጅና ጠላት የሚለው እኛ ምንልህን ወይም ደግሞ ቲፒኤልኤፍ የሚለውን የማይሰማ የማይከተል ከሆነ ጠላት ተብሎ ይፈረጃል። ለጠላት ደግሞ የሚደረገው ሁሉ ነገር ይደርስበታል። ይሄም ደግሞ በህይወት ያሉ ሰዎች የተናገሩት ዶክመንትድ የሆነ ነገር ነው የምናገረው። በእሳት እስከማቃጠል ሰው በቁሙ በእሳት ማቃጠል እንደነበረ በረሃ እያሉ ማለት ነው። በጋለ ማጭድ ገላቸውን መተኮስ እንደነበረ፣ በቁም እስካንገት ድረስ መቅበር እንደነበረ፣ እነዚህ የዚህ ድርጅት ዲሞክራሲያዊነት አያሳዩም። ኦኬ፣ መጨረሻውም ኦኬ ይሄ ትግል ስለሆነ ምናልባት ተብሎ ሊታለፍ ይገባል የምንለው ስልጣን ከያዙ በኋላም የታየ መሻሻል ቢኖር ምናልባት እንግዲህ ሳክሪፋይሱ በዛ በተሸፈነ ነበር። ግን ድርጅቱ አሁንም እስካሁን ድረስ ከዛሬ ድረስ ማለት ነው ወዳጅና ጠላት ነው እየለያየ። ሁለት የትግራይ ሰዎችም የቲፒኤልኤፍ አባል ሆኖ የተባለውን የማይሰማ ከሆነ በየመንገዱ ነው ያንጠባጠው ወይ ደግሞ እየገደሉም ይሁኑ እያሰሩም ይሁኑ እያባረሩም ይሁኑ እየተሰቃየም ይሁኑ ከታጋይ ጀምሮ ማለት ታጋዮቹም ይሄ ሁሉ ደግሞ ለሲቪልም ደርሶባቸዋል። አምን ሲቪሊያኑም ቄሶች፣ ፊቶራሪ፣ ደጃዝማች ምናምን የሚባሉ የኢትዮጵያ ታሪክ የሚያውቁ ፊዳሎች ናቸው እየተባለ ተገድለዋል። ለምሳሌ ለመጥቀስ ሁሉ ጊዜ የምጠቅሳቸው በህይወት እዚህ ላይ በሬዲዮ የተናገሩ ሰው ስለነበሩ ነው። አቶ ገዛ ይረዳ የሚባሉ በቁማቸው በእሳት በእንጨት አካባቢ በሰራውንዲንግ እንጨት ሰብስበው በዛ እንጨቱን አቃጥለው ቆዳቸው ተልጦ እኔ በአይኔ አይቻቸዋለሁ። ከፈቶ አሳይቶኛል ሰውነታቸው ማለት ነው። እና 15000 ደግሞ የቲፒኤልኤፍ ማህተም ያለበት ታሃት ነበር የሚባለው ያኔ ቅጣት ሚስታቸው ከቤተሰቦች በሙሉ ሰብስባ 15000 የከፈለችበት ደረሰኝ ከታሃት ማለት ነው። እሱም እና እሳቸው የመሰከሩት ሁሉ 25 ሰው በአንድ ጉድጓድ እያስገቡ እንደመጡ ያኔ እሳቸው ያዩት ነው የተናገሩት። ሌሎችም ደግሞ ታጋዮች የነበሩ ደግሞ ገሌ እንደዚህ ተብሎ እንደዚህ ሆኖ ተገድሏል የሚሉ ብዙ መዘርዘር ይቻላል። ይሄ ምንድነው የሚያሳየው? መጀመሪያ ሲነሱ ኮሙኒስት ነበሩ ቲፒኤልኤፎች። አሁንም በገበያው ላይ በማርኬቲንግ ኢኮኖሚ ላይ ትንሽ ወደ ድብልቅ የሆነ ኢኮኖሚ ለማድረግ እየሞከሩ ካልሆነ ምክንያቱም ሶሻሊስት ራሱ ስለወደቀ እንጂ ኮሙኒስቶች ናቸው። የኮሙኒስት አሰራር ነው፣ የኮሙኒስት አገራረፍ ነው፣ የኮሙኒስት ቶርቸር አደራረግ ነው፣ የኮሙኒስት ኮንትሮል የማድረግ ነው።
ቲፒኤልኤፍ ኮንትሮል ያላደረገው ነገር ተኝቶ አያድርም እና ተሐድሶ ይባል ምን ይባል ስንት ጊዜ እየታደሰ ነው እየተባለ ካሁን በኋላ ይሄን ነገር አናደርግም እና አረጋዊ በርሀ ሲወጡ የተለየ ሐሳብ ስለያዙ ብቻ ሐሳባቸው ማስተናገድ ስላልቻሉ ነው ተባረው የወጡት ማለት ነው። ይሄ ዲሞክራሲ በውስጡ የለውም፣ ስለሌለው ሊኖረውም አይችልም የሚል አቋም ነው ያለው። የኢትዮጵያ ሕዝብ 65% ባለፉት 25 ዓመታት ተወልዶ ያደገ ነው። ለዚህ አዲስና ተተኪ ትውልድ አገራዊ መግባባትን ማውረስ የጎልማሳው ትውልድ ኃላፊነት ነው። ለተተኪው ትውልድ መግባባትን እናውረስ። አቶ አሉላስ በዚህ ላይ ምን ታስባለህ? ህወሓት ተሐድሶ ማድረግ አይችልም የሚሉ ትችቶች አሉ። ማህበራዊ ሚዲያ ላይ ብዙ አመራሮቹ በሙስና ተሳታፊ ናቸው የሚል ትችቶች ይቀርባሉ። ከዚህ አንጻር ህወሓት ጥልቅ ተሐድሶ እያደረገ ነው የሚለውን እንዴት ታየዋለህ? ታምነዋለህ ወይ? በመጀመሪያ ፓርቲው ብሔራዊ ፓርቲ ነው ህወሓት፣ እንዲሁም የኢህአዴግ እንደ ግንባር ደግሞ ብሔራዊ ግንባር አንድ አካል ነው። በታሪክም ካየን ህወሓት አንጋፋው ፓርቲ ነው በኢትዮጵያ ማለት ይቻላል። በአሁኑ ሰዓት በህይወት ሰርቫይቭ አድርጎ የቀጠለ በህይወት ያለ አንጋፋ ፓርቲ ነው። ከ1967 ጀምሮ ነው ምስረታው። ከዛ ጊዜ ጀምሮ እስካሁን ድረስ ያው ከፊሉ በበረሃ በትጥቅ ትግል ነው። ከዛ በኋላ ደግሞ የመንግስታዊ ስልጣን በክልልም እንዲሁም በአገራዊ ግንባሩም አንድ አካል ሆኖ መንግስትነት ገዢ ፓርቲነት ስልጣን ይዞ ቀጥሏል። በበረሃ ወቅትም የነበሩ ብዙ መቀጠል ያልቻሉ ፈርሰው የቀሩ ፓርቲዎች እንዳሉ እናውቃለን። በወታደራዊ አቅምም እንዲሁም በፖለቲካዊ አቅምም ብዙ መቀጠል ሳይችሉ አንዳንዶቹ እርስ በርስ ባለመግባባት አንዳንዶቹ ደግሞ በረሃ በነበረው ትግል ተሸንፈው የወጡበት ሁኔታ አለ። ከዛ በኋላም ከሽግግሩ መንግስት በኋላ እንደ ገዢ ፓርቲ ሆኖ በብሔራዊም እንዲሁም በአገራዊ አንድ የኢህአዴግ እንደ ግንባር አንድ አካል ሆኖ ማለት ነው ሲቀጥልም የነበሩ ፓርቲዎች ካየን ከሽግግሩ እንኳን ጀምሮ እስካሁን ድረስ በኢትዮጵያ ውስጥ የታዩ ብቅ ጥልቅ ያሉ ፓርቲዎች ብዙ ናቸው። እንደ አሸን ፓርቲዎች ፈልተዋል። በተለይ ከ1983 በኢትዮጵያ የመድብለ ፓርቲ በህገ መንግስት ደረጃ ከታወጀበት ጊዜ ጀምሮ አንዱ ያው የፖለቲካ ሽግግሩ በኢትዮጵያ ይህ የመድብለ ፓርቲ በህገ መንግስቱ መፈቀዱና ፓርቲዎች ብዙ መደራጀታቸው ነው። ስለዚህ ከዛ በኋላም ራሱ ተመስርተው የፈረሱ የተበታተኑ ፓርቲዎች መቀጠል ያልቻሉ በውስጥ አለመግባባትም እንዲሁ ከነሱም ያው በእድሜ እስካሁን ድረስ ሰርቫይቭ ያደረገ ፓርቲ ነው። ስለዚህ አጠቃላይ በበረሃም በሰላማዊ ትግልም በኢትዮጵያ ረጅሙ እድሜ ያለው ፓርቲ ነው። እንደ አንድ የኢህአዴግ አካል ደግሞ አገራዊ ግንባር ኢህአዴግ ተፈጥሮ በቀጠለበት ሌሎች የኢህአዴግ ግንባሩ አባል ድርጅቶች ቆይተው ነው ወደ አንዳንዶቹ በተለይ እንደ ደኢህዴን ኦህዴድ በኋላ ላይ ነው የመጡት። ብአዴን ኢህዴን ደግሞ ያው በበረሃ ትግል ነበረ። ከዛ በይበልጥ ግን አመዛኙ በሰላማዊው በመንግስታዊ ስልጣን ጊዜ ተጠናክሮ የወጣ ነው። ስለዚህ አጠቃላይ ስናየው ህወሓት ይህ የመሰለ ሂደት አልፎ የመጣ ፓርቲ ነው፣ አንጋፋ ነው። ስለዚህ የሁሉ ሂደቱም ያካተተ መሆን አለበት፣ የዲሞክራሲያዊነት ባህሪውም እንዲሁም የመታደስ በየጊዜው እየታደሰ የመውጣት ሂደቱ ማለት ነው። ስለዚህ በተለያዩ ወቅቶች ከበረሃ ጀምሮ ህወሓት ብዙ ተግዳሮቶች ያጋጥሙት ነበር፣ በውስጥም በውጭም ማለት ነው። እነዚህም የውስጥም የውጭም ተግዳሮቶች በምን መልኩ ይፈታቸው ነበር ብለን ካየን በረሃ በነበረበት ጊዜ ታሪክ እንደሚያሳየው ከተለያዩ ፓርቲዎች በድርድር ለመስራትም የሞከረበት ሁኔታ አለ፣ ኢንክሉዲንግ ደርግ ማለት ነው። መውደቂያው አካባቢ ከደርግ ጋርም ተደራድሯል። ለንደን ላይ በተካሄደው ድርድር ያው እንደሚያሳየን ተደራዳሪ ሆኖ እንደ አንድ የኢህአዴግ አካል ቀርቦ ነበር። ከዛ በፊትም ከኢሃፓ ከሌሎች እንዲሁም ጋር ተወያይቷል። በተጨማሪም በውስጥ የሚፈጠሩ አለመግባባቶች በክርክር የመፍታት ባህል ባልነበረበት ዘመን ያው እስከ የክርክር መድረክ አዘጋጅቶ በመሪዎች በህወሓት አመራሮች ደረጃ የክርክር መድረክ ተደርጎ አሸናፊ የሆነና ተቀባይነት ያገኘው ሐሳብ አሸንፎ የቀጠለበት ሁኔታ እናያለን። ስለዚህ ከዚህ አንፃር እንዲያውም በበረሃ ትግል በነበረበት ጊዜ በጣም የሐሳብ ፍጭት የሚካሄድበት ፓርቲ እንዲሁም ከፍተኛ የሆነ ሐሳብን በነጻነት የማንሸራሸር ባህሪ የነበረው ፓርቲ ነው። ለዚህም ነው የትግራይን ህዝብ ብሎም ሌሎች አጋር ድርጅቶች በኢህአዴግ ውስጥ በማቀናጀት ለድል የበቃው። እንዲሁም
የትግራይን ህዝብ በመላ ማለት ይቻላል በትግሉ ዙሪያ እንዲሰለፍ ያደረገው በተለይ ገበሬውን ማለት ነው። ሌሎች ፓርቲዎች በትግራይ አልነበሩም ማለት አይደለም። እንደነ ኢዲዩ ኢሃፓም ያው ኢትዮጵያዊ አደረጃጀት ይዞ ትግራይ ውስጥ ይንቀሳቀስ ነበር። እንዲሁም ሌሎች ፓርቲዎችም ነበሩ። ነገር ግን እነዚህ ፓርቲዎች ሰክሰስፉል ያልሆኑበት አንዱ ምክንያት የነጠረ ዓላማ መስመር ያለመያዛቸው እንጂ ህወሓት በተለየ መልኩ በትግራይ ህዝብ ታጭቶ ተመርጦ አይደለም። ነገር ግን በነበረው የዓላማ ጥንካሬና እንዲሁም ዲሞክራሲያዊ በሆነ መንገድ ገበሬዎችን የማሰለፍ ብቃቱ ከዛ በኋላ በመንግስትነት ዘመን ማለት ነው ገዢ ፓርቲ ሆኖ የትግራይ ክልል በመራበት እንዲሁም የኢህአዴግ አንድ አካል ሆኖ በአገራዊው ግንባር በቀጠለበትም ያው በተለያዩ ፈታኝ ጊዜዎች አሳልፏል። በተለይ የ1993 በጣም ማክሲመም የሚባል ነበረ። ድርጅቱን በጣም ከፍተኛ ዋጋ ያስከፈለ ልዩነት ነበረ። ያ ልዩነት አንዳንዶቹ እንደሚሉት በዲሞክራሲያዊ መንገድ አይደለም የሚሉ አሉ፣ ከፓርቲው የወጡ ማለት ነው። እንዲሁም በፓርቲው የቀጠሉ ሰዎች ደግሞ ዲሞክራሲያዊ እንደነበረና በውይይት ለመፍታት ብዙ ጥረት የተደረገ እንደሆነም ይገልጻሉ። አሁን ያለንበት ወደ አሁኑ ስመጣ ግን ያው ወጣቱ ትውልድና አሁን ዘመናዊ የሆነው የፖለቲካ ተሳታፊ የሆነው አሁን በቅርብ በተካሄደው ጥልቅ ተሃድሶ ተብሎ የተገለጸው ማለት ነው ብዙም ወጣቱ ደስተኛ አይደለም። መታዘብ እንደምንችለው አሁን ህወሓት በትግል ታሪኩ እና እንዲሁም ባለፈው ስኬቱ ብቻ የሚኖርበት ሁኔታ ሊኖር አይችልም። ምክንያቱ አሁን እየመጣ ያለው በህወሓት ስልጣን ዘመን ተወልዶ ያደገ ወጣት በህወሓት ስር መንግስትነት የገዢ ፓርቲነት ስር በትግራይ ክልል ተወልደው ተምረው ለዚህ ደረጃ የበቁ የዛ የፓርቲው ማለት ስራዎች ፍሬ የሆኑ ወጣቶች በፓርቲው ደስተኛ ለመሆናቸው በተደጋጋሚ ይገልጻሉ። አጠቃላይ ኢህአዴግ ጥልቅ ተሃድሶ ብሎ ሲጀምር ያው በስፋት ፈተና ባጋጠመባቸው ክልሎች በሰፊው ሄዷል። ነገር ግን ትግራይ ክልል እንዲሁ በሰፊው የህዝብ ቅሬታ ቢኖርም ግን ወደ አልተፈለገ ወደ ቫዮለንት ወደሆነ አካሄድ ስላልነበረ በዛ ልክ ብዙ ሰው ኤክስፔክት አድርጎ ላይሆን ይችላል። ግን በህወሓትም ተሃድሶ ግድል ነበር። ምክንያቱ የመልካም አስተዳደር፣ የሙስና፣ የልማት ጥያቄዎች፣ የአስተዳደር ጥያቄዎችም በትግራይ ክልል አሉ ነበሩ፣ አሁንም አሉ። ለየት የሚያደርገው ቫዮለንት በሆነ መንገድ አይደለም ህዝቡ የገለጻቸው እንጂ ለምሳሌ ለመውሰድ በእነበለት አካባቢ ወደ መካከለኛው የትግራይ ክልል ማለት ነው የአስተዳደር ጥያቄ ያላቸው ህዝቦች አሉ። እነዚህ በሰላማዊ መንገድ ጥያቄያቸውን አቀርበዋል፣ ምላሽ አልተሰጣቸውም እስካሁን ድረስ። ስለዚህ በሰላማዊ መንገድ የቀረቡ ጥያቄዎች ነበሩ። ከህዝቡ ጋር ውይይቶች ተካሂደዋል በተደጋጋሚ በተለያዩ አካባቢዎች። በተለይ የልማት ጥያቄ፣ የመልካም አስተዳደር፣ የብልሹ አሰራርን የመታገል ነበረ። ከዛ በኋላ ያው እንግዲህ ህወሓት ተሃድሶ አካሄጃለሁ ብሎ የተወሰኑ የአስፈጻሚው አካል የክልሉን አድርጓል ልክ በፌደራል ሪሸፍል እንደተደረገው ማለት ነው። ስለዚህ ይሄ ነው በአንድ በኩል የወጣቱ ያለመርካት ነገር አለ። በሁለተኛ በኩል ደግሞ የአስፈጻሚውን አካል ተወሰኑ ለውጦች በማድረግ ታድሻለሁ ብሎ ፓርቲው አውጇል። ለወደፊት በቀጣይ ወደ ታችኛው በመውረድ ስብሰባና ግምገማ እንደሚደረግ ነው የሚወራው። ነገር ግን በግልጽ መናገር የሚቻለው ወጣቱ አልረካም በዚህ በተካሄደው። ምክንያቱ እንደ አንድ ምክንያት የሚያስቀምጡት ህወሓት በፌደራል ሌቨል ባለው በኢህአዴግ ግንባር ውስጥ እንደ አንድ አካል ሆኖ ባለው የመለወጥ ፍላጎት በክልል ደረጃ ያለው አመራር ግን ዳይናሚዝም ይጎድለዋል የሚል ትችት ይቀርብበታል በተለያዩ ሰዎች፣ በአካዳሚሻንም በክልሉ ተወላጅ ወጣቱ የምንለው ያው እንግዲህ ህወሓት ገዢ ፓርቲ ሆኖ ከመጣበት ጊዜ ጀምሮ ተወልዶ በህወሓት ስር አድጎ የተማረና የትግሉም ሰላማዊ ጊዜውም ፍሬ የሆነ ነውና ህወሓትም የሚኮራራበት ትውልድ ነው። ይህ ትውልድ ደስተኛ አይደለም አሁን። ስለዚህ በተለይ በክልሉ አካባቢ ያለው አመራር የህወሓት አመራር ዳይናሚዝም ይጎድለዋል። በብዛት የቆዩ ታሪኮች ላይ የቆዩ ድሎችና ውጤቶች ላይ ስታክ ሆኖ የመቅረት ነገር እንዳለ ይገለጻል። ይህ ደግሞ ያው ወጣትን ምን ያክል እንትን እንደሚል የታወቀ ነው። ብዙ ጊዜ ያለፈ ታሪክና ያለፈው ትውልድ የሰራው ስራ ብቻ አተኩሮ እንትን በማለት የሚደረግ ነገር ያው አዲሱን ትውልድ እንደማያቀርብ የታወቀ ነው። ነገር ግን እዚህ ላይ ማሰብ ያለብን ያለፈው ስል ታሪካዊ ነገር ማለት እንዳልሆነ እዚህ ጋር መረዳት አለብን። ታሪኩ መዘከር አለበት። ነገር ግን ያንኑ እንደ አንድ የፖለቲካ ካፒታል አድርጎ መውሰድ ግን የራሱ የሆነ ችግር አለበት። ስለዚህ በዚህ ነው የማየው ሂደቱ።
سبب ما سبيغا يوتكم هاجركا تدكم بركي አቶ አሉላ አንተ ጋር ልቆይና የትግራይ ህዝብ ዛሬ ከህወሓት ጋር ያለው ግንኙነት እንደ ትጥቁ ትግል ዘመን የጠበቀ አይደለም እየላላ ነው ህወሓት የትግራይን ህዝብ አታውቀውም ወይንም ህወሓት ተለውጣለች እንደዚህ የሚሉ በተለይ አረና ደጋፊ የሆኑ ወገኖች ይህንን ነገር ያነሳሉ ግንኙነቱ በትግራይ ህዝብና በህወሓት መካከል ያለው ግንኙነት ላልቷል የሚለው እንዴት ታየዋለህ እሺ ያው ወደ ፔዛንቱ በተለይ ይሄ ኢህአዲግ እንዲሁም ህወሓት በጣም የሚመካበት የማህበረሰባዊ መሰረት ይሄ ገበሬው አርሶ አደሩ አካባቢ ኢህአዲግ በሌሎች አካባቢዎች በአርሶ አደርም ጭምር ነው ፈተና የገጠመው እንደሚታወቀው በብዛት ኢህአዲግ ይፈተን የነበረው በቆዩ ባለፉት የፖለቲካ አለመግባባቶች በከተሜው ነበር አሁን ግን ከአርሶ አደሩ ጋር አለመግባባት በተለይ ከመሬት ጋር በተያያዘ ከመሬት አስተዳደርና አጠቃቀም ጋር በተያያዘ ከመሬት ባለቤትነት ጋር በተያያዘ በተንሰራፋው የብልሽነትና የሙስና ችግር ጋር ተያይዞ ይሄ ነገር ነው ወደ ትግራይ ስንመጣ በሰፊው ባይታይም ይህ ችግር ትግራይ ውስጥም አለ ያው አርሶ አደር አለ መንግስት መሬት በፈለገበት ለልማትና ለባለሀብቶች መስጠት በሚፈልግበት ጊዜ ያው ገበሬዎችን ማፈናቀሉ አልቀርም በዚህ ምክንያት ያው አሰራሩ በተከተለ መልኩ ነው ገበሬዎችን መናነሳው የሚል ምላሽ አለ ካሳም ይሰጣል ይባላል ነገር ግን ብልሹ አሰራር እስካለ ድረስ መንግስት ስለሆነ ይሄንን ስራ ደግሞ የሚያስፈጽመው ያው ገበሬዎችም ተገቢውን ካሳ የማያገኙበት እንዲሁ ዝም ብሎ አካሄዱም አፈጻጸሙም ራሱ በጣም ጥሩ ባልሆነ ሁኔታ የሚፈጸምበት አካሄድ ስለነበረ በትግራይም ያው ገበሬው እንዲሁ ደስተኛ አይደለም የተለያዩ በተለይ ደግሞ ከምግብ ዋስትና ማረጋገጥ ጋር በተያያዘ ደግሞ የሚታዩ ጉለቶች አሉ ገበሬው አሁንም በእርዳታ እህል በተረጅነት በእርዳታ እህል ጥገኝነት ነው ያለው ይሄም የራሱ የሆነ አሉታዊ እንትን መፍጠሩ አይቀርም ምግብ ለስራ የሚለው አሁንም አለ አይደል አዎ ሴፍቲ ኔት አለ በብዙ የትግራይ ገበሬ ያው በከጅ ወዳፍ በሆነ አይነት የሚኖረው እንዲሁም በተጨማሪ በጣም የተጋነኑ ቁጥሮች በየጊዜው ይወጣሉ የገበሬው ምርት አገኘ ተብሎ ነገር ግን በገበሬው ማሳና እንዲሁም በገበሬው አካባቢ የዛ አይነት እርካታና ደስታ የለም ስለዚህ ይህ ራሱ ክልሉ የሚመራው ፓርቲ ራሱን መለስ ብሎ እንዲፈትሽ ያስገድደዋል በየቦታው ያስቀመጣቸው ኃላፊዎች ገበሬውን ያማርሩ እንዲሁም ያልተገኘ ውጤት እየዘገቡ ገበሬውን የተስፋ አምባሻ የሚቀልቡ በእጅ የማይጫበጥ የማይዳሰስ ማለት ነው ስለዚህ እነዚህ ሁሉ ችግሮች አሉ ነገር ግን ይህ እንዲሆኖ ገበሬው ሙሉ ለሙሉ በህወሓት ላይ ተስፋ አይቆርጥም ችግሩ ምንድነው ህወሓትና የትግራይ ገበሬ አርሶ አደር ያላቸው ቁርኝነት እንዲሁ አቅል ለምታየው ነገር አይደለም ምክንያቱ አርሶ አደሩ ህወሓትን ደብቆ መግቦ አሳድጎ እንዲሁም ልጆቹን ሰጥቶ ነው እዚህ ደረጃ ያደረሳል እንዲህ ሲያደርግ ደግሞ ራሱ ሚሊሻም ሆኖ አገር እየጠበቀ ነፃ የሆነው መሬት ጥቃት እንዳይደርስባት ህወሓት እየተንከባከበ እዚህ ደረጃ ያደረሰ ስለሆነ እንዲሁ በቀላሉ ታላላው የምትበጥሰው አይደለም ይሄ ከሌላው ህብረተሰብ የሚለይበትም ይሄ ይመስለኛል ሌሎቹ የኢህአዲግ አባል ድርጅቶች በሰሩት ነገር ይመዘናሉ ካልሰሩ እና ካልታደሱ ያው እንግዲህ የሚመጣው ውጤት የታወቀ ነው ትግራይ ግን ትንሽ ህወሓት እቺ ሌቨሬጅ አለችው ነገር ግን ይህ በወጣቱ አይሰራም በወጣት አሁን እየመጣ ያለው አርሶ አደሩ ልጅ ትምህርት ተምሮ የትምህርት ዕድል አግኝቶ እንደዚህ መጣውና ከተማረ በኋላ ስራ ያላገኘ ወጣት ፓርቲውን በእንደዚህ አይነት መልክ ሁሌ ያያየው ይኖራል አርሶ አደሩ በሚያየው መልክ ማለት ትንሽ ይከብዳል ምክንያቱ ወጣት እንግዲህ አሁን በሚጨበጥና በሚለካ ነገር ነው የሆነውና ደግሞ የተማረም ፓርቲው ራሱ ኮትኩቶ ያሳደገው ስለሆነ ፓርቲው ማለት ስል እንግዲህ ገዢው ፓርቲው ሆኖ የመንግስት ኃላፊነት ይዞ የተለያዩ ኦፖርቹኒቲዎች በክልሉ በመፍጠር ያመጣው ወጣት ነው ስለዚህ ይህ ወጣት ደስተኛ አይደለም አሁን እና ህወሓት በዚህ ረገድ ብዙ ይቀረዋል በተለይ ቅድም ያስቀመጥኩት መሰረታዊ ነገር አለ በአንድ በኩል አጠቃላይ የህወሓትን ታሪክና የትግል ጉዞ ፓርቲው ብቻ እንዳደረገው የትግራይ ህዝብ እንዳልተሳተፈበት ሙሉ የትግራይ ህዝብ እንዳልተሳተፈበት ጭቃ የመቀባት ነገር አለ ምናልባት በዚህ ተሰምቶ ታሪክ ላይ የሙጥኝ ያለ የህወሓት አመራር ሊኖር ይችላል በተለይ በክልሉ አካባቢ ማለት ነው ስለዚህ እኔ ይሄም ጥሩ አይደለም ይሄ የፓርቲውን ታሪክ በተለይ የትግል ታሪክ ጭቃ በመቀባት ጥላሸት በመቀባት የሚደረጉ እንቅስቃሴዎች ለህዝቡ ማይጠቅም ምክንያቱ የህዝቡ ታሪክ ነው ወደንም ጠላንም አጠቃላይ የህዝቡ ታሪክን ዲፋይን ያደርጋል ባንልም በአንድ ወቅት ግን በተወሰነው አመታት ህዝቡ ራሱ ታሪክ ሰርቶ ታግሎ ደርግን አሸንፏል ስለዚህ ይሄንን በመናስብበት ጊዜ እዚህ ላይ ጥንቃቄ ያስፈልጋል አዘሴም ታይም ደግሞ ይህ ታሪክ ግን እንደ አንድ የፖለቲካ ካፒታል ተወስዶ ወጣቱ አሁን የሚመጣው ትውልድ የምታታልልበት ሊሆን አይችልም አሳም ፖይንት ታሪክ መሆኑ ፕሪዘርቭ መደረጉ ተገቢ ነው ለመጪው ትውልድ እንደ ኢንስፒሬሽን እንደ ኩራት
ምንጭ ሊሆነው ጥሩ ነው። ነገር ግን ያ ታሪክ በራሱ ግን መኖሪያ ሊሆን አይችልም። አሁን እየመጣ ያለው ትውልድ እንደዛ አይነት ታሪክ የለው። የወላጆቹ ታሪክ ነው እንጂ የራሱ በተዋናይ ሆኖ ያለፈበት አይደለም። ስለዚህ አሁን ዳይናሚክ የሆነ ለዚህ ለወቅቱ የሚመጥን አመራር ያስፈልገዋል። ወጣቱ ራሱ መረከብ አለበት። በዛ ደረጃ መሰራት አለበት የሚል እምነት አለኝ። ምክንያቱም ለወጣቱ የሚሆን ነገር አሁን ወቅቱ የሚጠይቀው ነገር ማምጣት የሚችለው ዳይናሚክ የሆነ ከጊዜው ጋር የሚራመድ አመራር በፓርቲው በተለይ በክልሉ አካባቢ ያለ የፓርቲው አካል ይህንን ማድረግ ሲችል ነው። ከቆመ ግን እንዲሁ በአለፈ የትግል ታሪኩ ብቻ ተንጠልጥሎ ከቆመ ግን at some point በወጣቱና በፓርቲው መካከል የልዩነት እየሰፋ መሄዱ አይቀርም። ይሄ ማንም ሰው የሚረዳው ነው ብዬ አምናለሁ። አቶ ነጋሲስ የትግራይ ህዝብ ዛሬ ከህወሓት ጋር ያለው ግንኙነት እንደ ትጥቁ ዘመን የጠበቀ አይደለም የሚሉ በተለይ እንደ አረና አይነት ድርጅቶች ውስጥ ያሉ ወገኖች አሉ እና እንዴት ነው ይሄን የምታየው? ግንኙነቱ በፊት እንዳለው ነው ወይንስ እየላላ ነው? የትግራይ ህዝብ መጀመሪያውንስ የጠበቀ ግንኙነት ነበረው ወይ የሚለው ላይ በምክንያታዊ የሆነ ነገር ለምሳሌ ደርግ በዛ ቲፒኤልኤፍ ደግሞ በዚህ በሁለቱም ሳይድ ያኔ በተለይ ደርግ በሚያደርጋቸው ስህተቶች በቃ ለመዳን ያህል ወይ ደግሞ ይሄን ብናደርግ ይሻላል ተብሎ ብዙ ነገር እየታለፈ ነው እንጂ ዋና ቤዚካሊ የትግራይ ህዝብ ቲፒኤልኤፍ በረሃ ወጣችሁ ታገሉልኝ ነፃ አውጡኝ ብሎ እጅ አውጥቶ የጠየቀበት ጊዜ የለም። ኤሊት ማለት የተማሩት ሰዎች እኛ ነፃ እናወጣለን ለአንተ ስንል ነው እንደዚህ የምንሆነው እያለው ህዝቡ ኦፍ ኮርስ ይቀልባቸው ነበረ በየቤቱ ካልቀለበ ደግሞ ወይ ደግሞ የሚያዋጣው ምግብም ካላዋጣ ወይም የሚያሉትን ካልሰማ ብዙ በደል ይደርስ እንደነበር ይሄ ታሪክ ያወጣዋል። ምክንያቱም ቲፒኤልኤፍ የሚናገረው አሁን ምንድነው በቃ አልጋ ባልጋ እንደነበረ ትግሉ ህዝቡ እንደደገፈው ብዙ የሚባልለት አለ። ግን ሲስተማቲካሊ በሆነ በአንዳንድ ነገሮች በማስፈራራትም በማሰርም ቅድም ከጠቀስኩት ነገሮች በዛ አይነት ነበረ። ግን ጋፑ ግን ያሁኑ በጣም ተለያይቷል። ማለት ተስፋ ነበራቸው የትግራይ ህዝብ ነበረው ድል ሲያደርግ ከደርግ በኋላ ሰላምና ዲሞክራሲ ይመጣል፣ የሰው መብት ይከበራል፣ እኛም የፈለግነውን መንግስት ለመምረጥ እድል እናገኛለን የሚል ነበር። ግን ሁሉም ኢትዮጵያው እንደሚያውቀው ኢንክሉዲንግ ራሳቸው መሪዎቹም የሚያውቁት ይመስለኛል አሁን ያው እየተናገሩ ዋናው ችግሩ ያለው መናገርና በተግባር ላይ መተርጎም ነው ችግር ያለው እንጂ ያሁን ኢህአዴግ ወይም ቲፒኤልኤፍም ከላይ በስብሰናል 1993 ጀምሮ ነው 1993 ከላይ ካናቱ ቲፒኤልኤፍ አመራር በስብሷል ብሎ ነበር። አሁን ደግሞ በስብሶ እንደገና ጥልቅ ተሐድሶ ቃላቶች መምረጥ ምንም ፋይዳ የለው። የትግራይ ህዝብ ቲፒኤልኤፍን በነፃነት መርጦታል ወይ የሚለው ላይ አንድም ቀን መርጦት አያውቅም። በነፃነት ማለት ነፃ ምናልባት ፈርስት ይር ምናልባት ሊሆን ይችላል የፈርስት መጀመሪያ የነበረው ምርጫ ምናልባት ከዛ በኋላ ግን በእርዳታ የሚኖሩ ሰዎች ካልመረጡ እርዳታ ይሰጣቸው። ቲፒኤልኤፍ አባል ካልሆንክ ስራ ማግኘት አትችልም። 4 GPA 4.0 ቢኖርህም ስራ ማግኘት አትችልም። ስለዚህ ቲፒኤልኤፍ በስራው ልክ ድል እንዳገኘ አድርገን መቁጠር ደግሞ እኔ ትንሽ እዛ ላይ አልስማማም። ለምንድነው የኢትዮጵያ ህዝብ በደርግ ላይ አምጾ ነበር። ሁሉም ያለውን በደርግ ላይ የወረወረ ስለነበረ ነው ቲፒኤልኤፍም በአጋጣሚ ኦፍ ኮርስ አጋጣሚም ነው በሚሊተሪም ደግሞ ዲሲፕሊኑ የሚሊተሪ ዲሲፕሊን ቬሪ ሃይ ነበረ። ያው መግደልም ምናምንም ሁሉም ስለነበረ ስለላም ሌሎችም በዛ ምክንያት በአጋጣሚ ያው እንግዲህ ልክ ኃይለ ሥላሴ የወረዱ ጊዜ ደርግ ዝም ብሎ መሳሪያው ይዞ እንደገባ አጋጣሚ ነው እና የተለየ ኃይል እንዳለን አድርገን ማጋነኑ ተገቢ አይመስለኝም። አሁን በትግራይ ህዝብ ወጣቶች በተለይ ቅድም አሎላም እንዳለው ወጣቶች በጣም በፌስቡክ ማገኛቸው አሉ አገር ቤት ምን ትግራይ ውስጥ ያሉ በጣም ፍራስትሬሽን እንዳለ አንድ ቀን መፈንዳቱም እንደማይቀር ምንም ጥርጥር የለኝም። በዚህ ላይ ግን ቲፒኤልኤፍ ያ ድርጅት ሊታደስ ይችላል ወይ የሚለው ላይ ነው ጥያቄ ዋናው የሚመስለኝ እና 640 የቲፒኤልኤፍ አባሎች ወጡ ማለት ከ700,000 640 ምንድናት 49 ምንድነው ናቲንግ። ካሁን በፊትም እኮ ብለው ነበር በስብሰናል ኮራፕሽን በዝቷል እነዚህ የሲታሰሩ እኮ በኮራፕሽን ነው ታሰሩ። ኮራፕሽኑ ከዛ በኋላ ጨመረ ቀነሰ this is the point እና ይሄ ስርዓት ሊቀየር አይችልም። ሪፎርምድ ሊሆን የሚችል ስርዓት አይደለም። ህዝቡ ግን ተማሯል። ለምሳሌ ማስተር ፕላን ኦሮሞ አካባቢ የተደረገው መነሻ የሆነው ብሶት አለ ግን መነሻ ያ ማስተር ፕላን ሆኖ ነበር ለኦሮሞ ወጣቶች እንዲነሱ ማለት። ትግራይ ራሱ መቀሌ አካባቢ እግረ ሀሪባ የሚባል መሬታቸው ተወስዶ ገበሬዎቹ ወይም አርሶ አደሮቹ
እኛ በዚህች ነው የምንኖረው በፍጹም መስጠት አንፈልግም ብለው ሰዎቹ አንድ ሆኑ ከተወሰኑ ሰዎች በስተቀር በቃ ዩናይትድ ሆኑና አንሰጥም አሉ። አሁን ምንድነው ያደርጓቸው? ያኔ አሁን በአንዳንድ ቦታም ተናግሬዋለሁ አይነት ትምህርት ቤት ይዘጋል እናንተ የመንግስት ትዕዛዝ የማትሰሙ ከሆነ ትምህርት ቤት እንዘጋዋለን። ትምህርት ቤት ተዘጋ። የሆነች ክሊኒክ ነበረች እሱም እንዲዘጋ ተደረገ። የመንግስትን ትዕዛዝ የማትሰሙ ከሆነ አገልግሎት ከመንግስት አታገኙም ተብለው ማለት ነው። ህፃናት ልጆች ከዛ መቀሌ 12 ኪሎ ሜትር ስለሆነ ቤተሰብ መቀሌ ያላቸው ልጆቻቸው ልከው ለማስተማር ሲሉ እነሱንም ተከታትለው ነው ለቅመው መልሰው ከትምህርት ቤት ያስወጣቸው። ይሄን ያህል እንደዚህ አይነት ያለ ስርዓት ያለው ነው ቲፒኤልኤፍ የሚባለው ማለት ነው። ገበሬዎቹ አሁን ድሮ ለምሳሌ በቅንጅት ጊዜ ምን ነበር የሚባለው? ገበሬው እኮ የኛው ዋና ኃይላችን ገበሬው ነው፣ አርሶ አደሩ ነው። ከተማ ስለተነሳ ያኔ ማለት ነው። አፈታቱስ በምንድነው የፈታው? የቅንጅት ጊዜ በምንድነው የተፈታው? ወጣቶችን ግንባራቸው እየተመቱ እና የገደልክ እንደዚህ አሁን ጠንካራ ድርጅት ነው ይሁን ሁሉ እንደሌሎች ፓርቲዎች ብዙ ፓርቲዎች ተፈጥረው አልቀጠሉም የሚለው ላይ በምንድነው እየፈታ ያለው? በሰላም ተፈቶታል እንዴ? አሁን የኦሮሞ ልጆች እጃቸው ወደ ላይ አድርገው እጃቸው አጣምረው ምንም አልያዝንም ሰላማዊዎች ነን ለነዚህ እኮ የጥይት ሩምታ ነው የላኩባቸው ማለት ያን ሁሉ ወጣት ሲሞት ማለት ነው። ስለዚህ ይሄ እንደዚህ አይነት አፈታት አድርገ የተደራጀ ነው ተግዳሮት ይደርሰዋል እና ይገጥመዋል ግን ሶልቭ ያደርገዋል የሚለው እኔ ጨዋታ ነው የሚመስለኝ። የትግራይ ወጣቶች ገበሬዎች በራሱ በኢህአደግ ጥናት በቴሌቪዥን በቀረበው ጠቅላይ ሚኒስትር ኃይለማርያም ባሉበት የቀረበው ነው። መርማሪዎች ሄደው ወደ 4 ወር ነው አጥንተው ትግራይ የደረሳቸው ከሰሜን እስከ ደቡብ የነበሩ የተለያዩ ሰዎች ያቀረቡት ራሱ ምስክር ነው። እሪ ብለ የሚሰማን የለም ነው የሚለው ህዝቡ። ፍትህ የለም ለማን አቤት ይባላል? በእንደዚህ አይነት ሁኔታ 25 ዓመት ታፍኖ አንድ ቀን መውጣቱ አይቀርም። ለምንድነው እዚህ ድረስነው? ግን ያው ስርዓቱ መጥፎ ስርዓት ነው። ጋዜጠኞችን በማሰር ጉዱ ለምሳሌ አሁን ኮራፕሽን ይባላል። ኮራፕሽን ሲባል ኮራፕሽን እንዴት ነው በሌሎች ሀገሮች ለምሳሌ እንዲቀር የሚደረገው? የሚያጋልጥ መኖር አለ። ጋዜጠኞች መኖር አለባቸው። ሪሰርች አድርገው በደንብ ተከታትለው ይሄ ሰውዬ ይሄን አድርገዋል ብለው የሚጽፉ የሚያጋልጡ ህዝቡ መተባበር ሲኖር ነው። ጋዜጠኞች እያሰሩ በሰላም እንታገላለን የሚሉ የፖለቲካ ድርጅቶች አመራርና አባሎቻቸው እያሰሩ እየገደልን እንዴት ሆኖ ነው ይሄ መታደስ የሚባለው ነው የሚገባኝ። አንድ ነገር ደስ የማይለኝ ደግሞ ምሳሌ አቶ ስብሐት ቅርብ ጊዜ ከአዲስ ዘመን ያደረጉት ቃለ ምልልስ ነበርና እኛ ካልታደስ ይቺ ሀገር ትፈርሳለች። ለምንድነው ሁሉ ጊዜ ማስፈራሪያ ነው? አይ ዶንት ኖ ለምን ይፈርሳል? ቲፒኤልኤፍ ብቻ ነው እንጂ ከኢትዮጵያ የተወለደው ፓርቲ እሱ ብቻ ነው? ያለሱ ኢትዮጵያ ሌላ መውለድ አትችልም? ትግራይም ብትሆን ራሷ ከነ ስብሐት ነጋ ከነ ሌሎቹ ኮራፕት የሆኑ ሰዎች ከነ አባይ ወልዱ ከነሱ የተሻለ ሰው የላትም ማለት ነው ትግራይ። ለምን ለወጣቱ አሁን መተካካት ይባላል 2-3 ሰው ያወጡና ከዛ በኋላ ደግሞ ተመልሰው ይመልሷቸዋል። እጅስ ፌዝ ነው የሚመስለኝ በእኔ በኩል ማለት ነውና የትግራይ ህዝብና ቲፒኤልኤፍ ያው ምንድነው የሚባለው ከማታውቀው ሰይጣን የምታውቀው ምናምን የሚባል ምሳሌ አለ። በዛ ምናልባት ለአንዳንዱ ፍራቻም ሊኖረው ይችላል። ምክንያቱም በውጭም በኢትዮጵያውያን ወገኖቻችን በአንዳንዱ ማለት ኤክስትሪሚስቶች ያሉት ደግሞ የትግራይ ህዝብን እናጠፋሃለን እንደዚህ እናረጋሃለን ይሉታል። ቲፒኤልኤፍም ደግሞ የሚላቸው እኛ ከሌለን ካልገዛን ያው ትጠፋለህ። ልማት የለም ሲል አይ ሰላም አይሻልም ሰላም አምጥተልህ የለም ወይ ለምንድነው ይሄን አልተሟላም የምትለው? እኛ ከሌለን እኮ የባሰ ነው የሚመጣው። እንደዚህ ያሉ ነው የሚካሄደው ያለውና ቀልድ ነው። የትግራይን ህዝብ ጥያቄ ከመመለስ አንፃር የህወሓት ዋና ተግዳሮቶቹ ምንድናቸው ብላችሁ ታስባላችሁ? እስቲ አቶ ነጋሲ። ቻሌንጅ እኮ ምን መሰለ ዋናው አሁን እኔ የማስቀምጠው ዋናው ቲፒኤልኤፍ ተግዳሮቱ የሚሆነው ሲስተሙ ራሱ ነው። ሰዎች መቀየር ሊስተካከል የሚችል ነገር አይደለም። ከበረሃ ይዘውት የመጡ ነው። በአጠቃላይ ዲሞክራሲ የለም እዛ ራሳቸው ውስጥ የለም። የፈለገው ነገር መናገር ነው። ይሄ በዚህ መሄድ የለበትም ይሄ ማቆም አለብን ወይ ደግሞ ሰው ኮራፕት ሲሆን ወዲያውኑ አሳልፎ ሰጥቶ ወይ እስር ቤት መግባት። አሁን እኮ ለይስሙላ 2 ሰው 3 ሰው ይገባና ከዛ በኋላ ጭጭላል። አሁን እድሜያቸው ለማራዘም የሚያደርጉት ነገር ነውና የትግራይ ህዝብ ጥያቄ ሊመልሱ የሚችሉ አይደሉም እኮ ነው ያልኩት። ተግዳሮቹን ብቻ ሳይሆን የሚችል ኃይል አይደለም። ያ ሲስተሙ የትግራይን ህዝብ እንኳንና ሌላ ይቅርና የውሃ ጥማቱም የኤሌክትሪክ መቋረጡ ኤቭሪዌር ያለ ነው። መቀሌ ለምሳሌ ዋና ከተማ ውሃ አቅርቦት የለም። ብዙ ነገር ጉድለት አለ ማለት ነውና ፕሮፓጋንዳ ብቻ ነው ፊድ የሚያደርጉት
ሰው ለምሳሌ አንዳንዱ በገርማችሁ በወጣቶቹ የላኩልኝ ነው ምነግራችሁ አንዳንዴ ሪበን ይቆረጣል ይሄን ይከፈታል ይሄን ይሰራል እየተባለ ሲቆረጥ በቴሌቪዥን ይታያል ያ ሪበን የተቆረጠበት ኢንዱስትሪ ሆን whatever ግን አይሰራ አንድ እሱ ነው ሁለተኛም እኛ ነው የምናቀልህ የሚል አንዱ ተግዳሮት ነው የትፔል ህዝቡን መጠየቅ ሳይሆን እኛ እናቀልሃለን ድልም ያደረስነው እኮ እኛ እኮ ነን ነፃም ያወጣንህ እኛ ነን በዚህ አስተሳሰብ ደግሞ የህዝቡን ሐሳብ ማትቀበል ከሆነ ህዝቡም እንዲናገር ማጥፈቅ ከሆነ ይሄ ትልቁ ተግዳሮት እሱ ነው በፍጹም መፈናፈኛ የሌለው ነገር ነው ልክ እንደ ኦሮሚያ ወጣቶች እና እንደ ሌላም ወጣት ያው ገንፍሎ መነሳት ካልሆነ በስተቀር አማራጭ የለም ሰላማው ሊታገል ያሉት እንደ ቅድም እንዳልኩት ነው የሚሆነው ወጣቶቹ ሐሳብ ካቀረቡ የሆነ ነገር ይከተላል ከዛ በኋላ እና I think the system is rotten በቃ ምንድነው በስብሷል የበሰበሰ ነገር ደግሞ እኔ መጣል ነው እንጂ ምለው የሚታደስ አይመስለኝም እሱ ነው አንድ ሁለተኛ ደግሞ የሚሰጡት ፕሮፓጋንዳና በተግባር ላይ የሚያደርጉት ሰማይና መሬት ነው አቶ አሉላስ በዚህ ላይ ህወሓት የትግራይን ህዝብ ጥያቄ ከመመለስ አንፃር ዋናውና ተግዳሮቶቹ ምንድናቸው ብለህ ታስባለህ አሁን ከአዲሱ ትውልድ ጋር የሚሄድ በተለይ በክልሉ አካባቢ ያለው የህወሓት አመራር ከአዲሱ ትውልድ ጋር የሚሄድ መቀየስ አለበት አዲሱ ትውልድ ሌላ አይደለም ሰም በነጻነት መግለጽ ዲሞክራሲያዊ ስርዓት ማስፈን የውድድር ፖለቲካን ማሰናገድ የሐሳብ ልዩነትን በጸጋ መቀበል የህዝብ ጥያቄዎችን ስልጡን በሆነ አኳኋን መመለስ ቅድም እንዳልኩት የቆየ ያለፈ ድልን አንዴ በቃ ድል ስላደረኩ ሁሌ ድል ታደርጋለህ ማለት አይደለም ስለዚህ የቆዩ ድሎች አሁን አዳዲስ ድሎች ለማስመዝገብ ኢንስፓይሬሽን ቢሆኑ እንጂ ከዛ ውጭ ብዙም ትርጉም የላቸውም ዝም ብሎ ያ የበላ የሚኖር ወይ በዛ ሰርቫይቭ የሚያደርግ ህብረተሰብ ህዝብ የለም ሊኖር የሚችለው ከኖረ እዛች ላይ እንደ ፖለቲካል ካፒታል ወስዶ ሙጥኝ የሚል ሰርቫይቭ ሊያደርግ የሚችለው በዛ ታሪክና በዛ ድል የሆነ በቃ የሚገባኝ ነገር አለ ብሎ የሚያስብ ሰው ብቻ ነው ያችን እንደ አንድ የስልጣን ወይም የፓወር ምንጭ የፖለቲካል ፓወር ምንጭ አድርጎ የሚወስድ ሰው መሆን ብቻ ነው ያለበት ስለዚህ ኦፍ ኮርስ ባለፉት 25 አመታት ብዙ ነገሮች ተሰርቷል በልማት በትምህርት ማስፋፋት ብዙ ነገሮች ነገር ግን ካለው ዲማንድ አንፃር በጣም ጥቂት ነው ይሄ ከዛ በላይ መሄድ ይቻላል የክልሉን ጸጋዎች እንግዲህ ገዢ ፓርቲ የሆነ አካል ለታሉን ከሌሎች ምሁራንና ባለሙያዎች ሐሳቡ መጥቶ ራሱ ዳይናሚክ ሆኖ አዳዲስ ሐሳቦች በማመንጨት የክልሉን ጸጋ ክልሉ ከሌሎች ኢትዮጵያውያን ክልሎች ጋር ሊኖረው የሚገባ ግንኙነት በመጥቀም ክልሉም ሌሎች ኢትዮጵያውያንም አብረው ተከባብረው እንዲያድጉ የሚያስችል ሁኔታዎች መመቻቸት አለባቸው በተለይ ደግሞ የህዝብ ለህዝብ ግንኙነቱ በጣም እንዲጠነክር የክልሉ ወጣቶች ከሌሎች ኢትዮጵያውያን ወጣቶች ጋር ተግባብተው ጋራ ልክ ህወሓት አንድ የኢህአዴግ አካል ሆኖ ኢህአዴግን እንደገነባ ማለት ነው ልክ እንደዚሁ በመንግስታዊ አገራዊ ጉዳዮች ላይም የክልሉ ወጣት ከሌላው ኢትዮጵያዊ ጋር ሊያቆራኘውና በጣም ጠንካራ የሆነ ግንኙነት እንዲኖረው እንዲሁ በክልሉ የሚደረጉ እንቅስቃሴዎች ናቸው የዛ ነጸብራቅ ነው ሊሆን የሚችለው ስለዚህ በዚህ ረገድ ህወሓት ትልቅ ኃላፊነት አለበት ትልቅ ድርሻ አለው ስለዚህ በተለይ በሌላው የኢትዮጵያ ህብረተሰብ በተለይ ኦፖዚሽኑ ያለው የተዛባ መልከታ ለማስተካከል መደረግ ያለበት ነገር አለ ብያምናለሁ ኦፍ ኮርስ ኦፖዚሽኑ ወይም ሌላው ኤሊቱ የኢትዮጵያ ማህበረሰብ የራሱ የሆኑ ጽናት አድርጎ የራሱ የሆኑ መልከታዎች ሊወስድ ይገባል ይሄ ምንም ጥያቄ የለውም ምክንያቱም ኢትዮጵያን ሲያስብ ያው እንግዲህ የኢትዮጵያን አካላቶች ሁሉ ግምት ውስጥ በማስገባት ነው ማንኛውም ሰው በግለሰብ ደረጃ በፓርቲም በተለያዩ በቡድኖችም ማለት ነው ስለዚህ ይሄንን በመናስብበት ጊዜ ትግራይ የኢትዮጵያ አካል በመሆኑ የትግራይን ህዝብ ፖለቲካዊ ድጋፍ ማትረፍ የሚፈልግ ማንኛውም አካል ያው የራሱ የሆነ አሳይመንት መስራት አለበት ነገር ግን እነዚህ የተዛባ አመለካከትና እንዲሁ አውቆይተኛ ቢቀሰቅሱት አይሰማም አይነት የሚሄዱ ሰዎች ተተን አብዛኛው እና ቀና አመለካከት ያለው ኢትዮጵያዊ ስለ ክልሉ ስለ ህዝቡ ትክክለኛ አረዳድ እንዲኖረው በማድረግ ረገድ ህወሓትም ገዢው ፓርቲ ማለት ነው እንዲሁም መንግስትም ኃላፊነት አለበት አንዳንድ የተጀመሩ ስራዎች አሉ ስለ ትግሉ ሌሎች ኢትዮጵያውያን እንዲያውቁ የትግራይ ህዝብ ስለከፈለው መስዋዕትነት ቅድም ምን ተብሏል ልክ እንደ ደርግ ኃይለ ሥላሴ ነው እንደዛ አይደለም ይሄ ዝም ብለን ራሳችንን እናሞኝ ካላል 16 አመት 17 አመት 60 ምናምን ሺህ ህይወት ተከፍሎ በመቶ ሺዎች የሚቆጠር አካል ጎድሎ ዝም ብሎ እንደ ደርግ ኃይለ ሥላሴን ቤተ መንግስት ገብቶ ናውረድ እንዳለው አይነት አይደለም ያ አንድ የትግራይን ህዝብ የትግል ታሪክ ወደ ግለሰብ
ማውረድ ይሆናል። ምክንያቱም በደርግ ጊዜ ተወሰኑ የጦር መኮንኖች ሄደው ነው ኃይለ ሥላሴን ከስልጣን አስወግደው መንግስታዊ ስልጣን ያወጁት። እንደዛ አልነበረም። ሁለተኛ የተከፈለው መስዋዕትነት ትልቅ ነው። ስለዚህ እንዲያውም ለዚህ መስዋዕትነት የሚመጥን ለዚህ ህዝብ ተገቢ የሆነ ክብርና ተገቢ የሆነ ዲሞክራሲ ስርዓት፣ የሐሳብ ልዩነት ማስተናገድ፣ የልማት ጥያቄዎች መመለስ፣ የሰላም ደግሞ ሌላው ትልቁ ተግዳሮት አሁን አካባቢው ከኤርትራ ጋር ባለው ግንኙነት የሰላም እንትን አይደለም። ጦርነት ሙሉ ለሙሉ አለ ባንልም ሰላምም እንዲሁም ኖ ዋር ኖ ፒስ አይነት ሲቹዌሽን ያለው ይሄ መፈታት አለበት በአፋጣኝ ለኢኮኖሚውም ለጉርብትናም ትልቅ እንትን ስላለው ማለት ነው። በዚህ ረገድ ሌላ የህወሓት አንዱ ተግዳሮት የክልሉ መንግስት ይሄ ይሆናል። አጠቃላይ በኢትዮጵያ ደረጃ ካየነው የሁላችንም የኢትዮጵያ ህዝቦች ኃላፊነት ነው። ምክንያቱም አንዱ የኢትዮጵያ አካል ተጎድቶ ኢትዮጵያ ሀብታም ናት ልትባል አትችልም። የትም ሀገር ችግር ካለ የኢትዮጵያ መገለጫ ነው የሚሆነው። የትም ክልል ላይ ይሁን የትም ክልል ላይ ሞት ካለ የሁላችንም መገለጫ ነው። ኢትዮጵያ መረጋጋት የለም ነው የሚባለው። ስለዚህ ይሄ ሁሉ ግምት ውስጥ ባስገባ ልክ እንደ ኢትዮጵያውያን እንደ አገራዊ ግንባር ደግሞ ኢህአዴግ ኃላፊነት እንዳለበት ህወሓትን ስፔሲፊክሊ ስንወስድ ደግሞ ክልሉን እያስተዳደረ ስላለ ብሔራዊ ፓርቲ ደግሞ ስለሆነ ይሄ ኃላፊነት አለበት። አስተያየት ወይም ጥያቄ ያለዎት ይደውሉልን። ከዩናይትድ ስቴትስ እና ካናዳ በስልክ ቁጥር 929 ፎረም 65 ያገኙናል። 929-367-8665 በስካይፕ በቫይበር በዋትስአፕ ላይ እንገኛለን። 1-929-367-8665 በፌስቡክ ይውደዱን፣ በትዊተር ይከተሉን፣ በዩቲዩብ ይመልከቱን። ፎረም 65 ለተተኪው ትውልድ መግባባትን እናውረስ።